ብዙ ሰዎች የሚጠይቁት ጥያቄ የቆዳ አይነታችንን ከቤታችን እንዴት ማወቅ እንችላለን? ዛሬ ስለሱ አወራቸዋለሁ። ዶክተር አደራጀው ብርሃን እባላለሁ። የቆዳና አባላዘር ስፔሻሊስት ሐኪም ነኝ። የምሰራው በዶክተር ፈይሰል ልዩ የቆዳ ክሊኒክ ነው። ለቤታችን የቆዳችን አይነት ለማወቅ የሚያስፈልጉ ነገሮች አንደኛ መስታወት ነው፣ ሁለተኛ መታጠቢያ ሳሙና ወይም ደግሞ ፈሳሽ ሳሙና ነው፣ ሶስተኛው ደግሞ ሶፍት ነው። ጧት ተነስተን ፊታችን እንታጠባለን። ከታጠብን 20 ደቂቃ እስከ 30 ደቂቃ እንቆይና ፊታችን በመስታወት እናየዋለን። ፊታችን የሚያብረቀርቅ ከሆነ በእጃችን ስንነካው እንደዚህ የሚያሙለጨልጭ ከሆነ ሶፍት ጫና አድርገን ስናየው ልክ ዘይት የነካ የሚመስል ከሆነ ፊታችን ወዛም ነው ማለት ነው። በተቃራኒው ግን ፊታችን ጭምድድ አድርጎ የሚያስ ስሜት ካለው አመዳም የሚመስል ከሆነ ፍርፍር የሚል ነገር ካለው ሸካራ ነገር ካለው ፊታችን ወይም ደግሞ በሶፍት ጫን ስናደርገው ምንም ነገር የማይወጣው ነጭ ነገር የሚሆን ከሆነ ደረቅ ነው ማለት ነው። የተወሰነ ፓርቱ ወዛም ሆኖ የተወሰነ ፓርቱ የደረቅ ምልክት ካሳየ ወይም ደግሞ ኖርማል ከሆነ ደግሞ ቀደቀል ወይም ደግሞ ኮምቢኔሽን ስኪን የምንለው ማለት ነው። ኖርማል ቆዳ የምንለው በጣም ወዛም ያልሆነ በጣም ደረቅ ያልሆነ ምቹ ቆዳ ብዙ ትንሽ የቆዳ ችግር ያለበት ነው ማለት ነው። አምስተኛው የቆዳ አይነት ደግሞ ሴንሲቲቭ የምንለው ሴንሲቲቭ የምንለው ፊታችን ላይ ዝም ብሎ የሚያሳክክ ከሆነ የሚያቃጥለን ከሆነ የሚቀላ ከሆነ የተለያዩ መድኃኒቶችን ወይም ፕሮዳክቶችን ተጠቀም ፊታችን የማይስማማን ከሆነ ሴንሲቲቭ ነው ማለት ነው። ወዛም ሆኖ ሴንሲቲቭ ሊሆን ይችላል፣ ኮምቢኔሽን ሆኖ ሴንሲቲቭ ሊሆን ይችላል፣ ወይም ደረቅ ሆኖ ሴንሲቲቭ ሊሆን ይችላል ማለት ነው። ይህን ይመስላል። ቆዳችሁ አይነታችሁን ካወቃችሁ በኋላ ከዛ በኋላ በዚህ መሰረት የምትጠቀሟቸውን ፕሮዳክቶች እንደዚሁ እናንተ ለደረቅ ቆዳ የሚሆን ማታጠቢያ ሊሆን ይችላል፣ ማለስለሻ ሊሆን ይችላል፣ ሰንስክሪን ሊሆን ይችላል። ምርጫዎቹ በዚህ ዲፔንድ ያደርጋሉ ማለት ነው። የቆዳ ችግር፣ የፀጉር ችግር፣ የጥፍር ችግር ካለ እኛ እዚህ ዶክተር ፈይሰል ልዩ ቆዳ ክሊኒክ በብቁ ባለሙያዎች እናከማቸዋለን። ኑ ጎብኙን። እናመሰግናለን።